በሐሰት ትምህርት ሸውዶናል። እፎይን እኔ ከስንት ዓመታት በፊት ነው የምከተለው፣ ከስንት ዓመታት በፊት ነው ማቀው፣ ካንተ በፊት ማለት ነው። ግን ሸውዶናል፣ በቃ እፎይ ሸውዶናል። ምክንያቱም የሌለን ነገር ነው አምጥቶ የሚያስተምረው። እኔ ኬት እንደሚያመጣው አላውቅም። ለራሱ ለብቻው መጽሐፍ ተጽፎለታል እንዴ? እኛን በጨለማ ድር አድርጎ እየጎተተን የነበረ በጨለማ እፎይ ነው። እፎይ ሲጀመር እኛ ሸውዶናል። ኦርቶዶክስ ሙስሊምን አይደለም በጨለማ እየመራን ያለው እፎይ ሙስሊሙን አይደለም። አንተ ሰውዬ ልንገርካ፣ ኦርቶዶክሳውያን ነው በጨለማ እየመራን ያለው። ገባህ? ሸውዶናል። ማሸወድ ደግሞ ሁሌም ደግሞ ተሸወዱ ነው እንዴ? በቃ ከተነቃ እኮ ላሽ ማለት ነው እንዴ? ይህን አክል ሸውዶናል። አሁን ነቀን በቃ ላሽ በሉ ገለጸም። በነገራችን ላይ ሁሱ ህዝበ ሙስሊሙ ማለት ነው በደንብ ማመስገን አለባችሁ። የምሬ ነው የምላችሁ፣ በደንብ ማመስገን አለባችሁ። ምክንያቱም ይሄ አልተገለጸም የሚለው መዘዝ ማለት ነው ብዙ ነገር ነው የቀየረው፣ ብዙ ነገር። ምክንያቱም እኔ በቃ እኔ ተስፋ ቆርጬ የመጨረሻ ተስፋ ቆርጬ እዚህ ደረጃ ለመድረስ የቻልኩት አልተገለጸም በሚለው ነው። አልተገለጸም ሲሉ አሁን እኔ የምሬ ነው እኔ በራሴ አፍራለሁ። ምክንያቱም እነሱ የሚፈልጉት ያልሆነውን ነገር ያልተገለጸውን ነገር ጨምሮ እንዲያወራ ነው የሚፈልጉት፣ እንዲያወራ። ምክንያቱም እሱ ምንድነው ያለው? ያልተገለጸውን ነገር ግልጽ ያልሆነውን ነገር ግልጽ አናረግም፣ ግልጽ የሆነውን ነገር ግን እንዳለ እናስቀምጣለን ብሎ ነው የተናገረው። ምናክል ይሄ እስልምና ላይ ምናክል በትክክለኛ መንገድ እንድትመሩና ምናክል ደግሞ በእውነተኛ በመጽሐፉ ብቻ ያለውን እንደምትናገሩ ነው የሚያመለክተው። ይሄ እኮ እውነትን ነው። በቃ ይሄ እውነትን ለሚፈልጉ ሰዎች መንገድ ነው የሚመራው፣ መስመር ነው የሚያሳየው። የእውነቴ ነው የምለው እኔ መስመር ነው የሆነን። አልተገለጸም፣ መስመር ነው የሆነን። በቃ 100% ይሄ እኔ መስመሬ አልተገለጠም ነው። ምክንያቱም ምን አክል እውነት ላይ መጽሐፍ ቅዱስ ላይ ግን የማይጨመር ነገር የለም። ሲፈልጉ በፍላጎታቸው የፈለጉ ጊዜ ይጨምራሉ፣ የፈለገውን ይቀንሳሉ። እንደዚህ የሆነ መጽሐፍ ቅዱስ ብዙ ጊዜ ተበርዟል። ግን የፈለጉትን ያወጡታል፣ የፈለጉትን ይቀንሱታል፣ የፈለጉትን ለምን? እሺ ሳራ ይብቃሽ፣ በቃ አሁን ወደ ጥያቄ ጨርስ። እናገራለሁ። ለምን ሲጀመር መጽሐፍ ቅዱስ ሊበረዝ ለምን አስፈለገ? ሰው ኦርቶዶክስ ይምጣ ብላችኋል። አሁን እንመልሳለን። አንተ ሲጀመር አንተ ተሳዳቢ ነህ። አንተ ሲጀመር ምን ታውቅና ነው የምትመልሰው? አንተ ጎን ቁሙ። ለምንድን ነው የምትሳደቡት? ሲጀመር እንደ ዓለማዊ ጦርነት አይደለም። አትሳደቡ። በጣም ቀፋፊ ስድብ ነው የምትሳደቡት። ደግሞ በዛ ላይ ስነ ስርዓት ይኖራችሁ፣ አንብቡ። አንድ ደግሞ ይሄ ሁሱ አልተገለጸም ባለው ነገር ላይ ምንድን ነው አስር አልተገለጸም፣ እግዚአብሔርም አልተገለጸም። እኔ ነው ልላችሁ ፈልገው። ይሄን አሁን የጠየቁትን ጥያቄ የሚመልስልኝ ሰው ካለ ግን ደስ ይለኛል። ለምንድን ነው እዳችሁ ተከፍሏል ተብሎ ምንም የማያውቅ ሕፃን ልጅ እዳ ያለበት ለምንድን ነው? ሲቀጥል ደግሞ